ሰላም ጤና ይስጥልኝ። ዛሬ ደግሞ ስለ ሉንድ ዩኒቨርሲቲ የስኮላርሺፕ አማራጮች ነው የምናገረው። ሉንድ ዩኒቨርሲቲ የተለያዩ ስኮላርሺፕ አማራጮች አሉ። የውስጥ የራሱ ስኮላርሺፖች አሉ። ከዛ በተጨማሪ ደግሞ ከሌሎች ጋር ፓርትነር በመሆን አብሮ በመሆን የሚሰጣቸው ፕሮግራሞች አሉ። እነዚህና ሌሎች ኢንፎርሜሽን ዲስከስ እናደርጋለን። አማራጮችን አልተርናቲቭ ስኮላርሺፖችም ከሉንድ ዩኒቨርሲቲ ጋር ያሉ እነሱን ዲስከስ እናደርጋለን ማለት ነው። ሉንድ ዩኒቨርሲቲ ካላቸው ስኮላርሺፖች ውስጥ አንዱ የራሱ የሉንድ ዩኒቨርሲቲ ከስዊድን መንግስት በሚያገኘው ገንዘብ የሚሰጠው ስኮላርሺፕ ነው። ይሄም ደግሞ ለተወሰኑ ተማሪዎች የሚሰጠው የስኮላርሺፕ አይነት ነው። በዚህ ስኮላርሺፕ ውስጥ አንዱ የሉንድ ዩኒቨርሲቲ ግሎባል ስኮላርሺፕ የሚባል ነው። ይሄ አሁን ከሚቀጥለው ከፌብሩዋሪ ጀምሮ እርሊ ይጀምራል። በጣም ለአጭር ጊዜ ነው ኦፕን የሚሆነው እና ይሄንን አፕላይ ለማድረግ ሉንድ ዩኒቨርሲቲን እንደ መጀመሪያ ምርጫ መያዝ አለባችሁ። የማስተርስ ፕሮግራም ነው ብዙ ጊዜ የሚሰጠው። በባችለርስ ፕሮግራም ላይ ደግሞ የሚሰጣቸው ዴቨሎፕመንት ስተዲስ ለምሳሌ ባችለር ወይም ደግሞ የመጀመሪያ ዲግሪ 12 ክፍል ተምራችሁ የመጀመሪያ ዲግሪ ለመማር የምትፈልጉ በዚህ በዴቨሎፕመንት ስተዲስ በማቴማቲክስ፣ ፊዚክስ፣ ፊዚካል ጂኦግራፊ እነዚህ ላይ በመሳሰሉት ፕሮግራሞች ላይ በመጀመሪያ ዲግሪ ስኮላርሺፕ ይሰጣል ማለት ነው። እና ግራንቶቹ ከቨር የሚያደርጋቸው አብዛኛውን ጊዜ ያው እንደምታውቁት የቱዊሽን ፊውን ነው። ብዙ ስኮላርሺፖች አሁን ያሉ ስኮላርሺፖች የሚከፍሉት ቱዊሽን ፊውን ነው። ሊቪንግ ኤክስፔንስ ነው ከባዱ። የመኖሪያ እንዴት ነው የምኖረው፣ ለወር ወጪ፣ ለቤት ክራይ፣ ለሚበላ ለሚጠጣና ሌሎችን ለመሳሰሉት ወጪዎች የሚያስፈልጉ ወጪዎችን እንዴት ከቨር አደርጋለሁ የሚለው ስለሆነ ከባዱ ማለት ነው። ሶ ይሄ ምን ያህል ነው ከሚሰጡት የሚለው ዲፔንድ ኦን ዘ ፕሮግራም ፋኩልቲው ምን ያህል በጀት አላቸው ምናምን ይሄንን መሰረት ባደረገ ነው የሚሰጡት አማውንት ማለት ነው። ለምሳሌ ኦኬ በጀታችን ጥሩ ከሆነ ምናልባት እስከ 90-100% ሊሰጡ ይችላሉ። ከዛ ካነሰም ደግሞ 10 20 30 40 50 60% ሊሰጡ ይችላሉ። እሱ በተማሪው ውጤት ላይ አካዳሚክ ስታንዲንግ ላይ ሳይሆን የሚወሰነው በዩኒቨርሲቲው ባለው በጀት ላይ ይመሰረታል ማለት ነው። እና መጀመሪያ ላይ እንዳልኳችሁ ሊቪንግ ኮስትን አያካትትም። በአጠቃላይ ሊቪንግ ኮስትን አያካትትም። ይሄንን በደንብ እንድትሉት ፈልጋለሁ። ከምንም በላይ እዚህ ላይ የሚያስፈልጉ ነገሮች ብለን ካሰብን መታየት ያለበት አንደኛው ሴሌክሽን ፕሮሰሱ አብዛኛው የሉንድ ዩኒቨርሲቲ ግሎባል ስኮላርሺፕ የሚባለው አካዳሚክ ሜሪት ላይ ነው በጣም የሚታየው። ጥሩ ግሬድ፣ ጥሩ የአካዳሚክ ፐርፎርማንስ እና ያያሉ። ያንን ያው ጥሩ ስትሮንግሊ ዲሞንስትሬትድ የሆነ አካዳሚክ ፐርፎርማንስ የሚታይ ወደኋላ ሄደው ሙሉ ግሬዳችሁን ያያሉ ማለት ነው። እና ለፕሮግራሙ ጥሩ ፊት ከሆናችሁ ጉድ ፊት ነው ብላችሁ ካሰቡ እነሱ ሊመርጧቸው ማለት ነው። ስትሮንግ ኮሚትመንት አት ስታዲንግ ሉንድ ዩኒቨርሲቲ ካላችሁ፣ ሉንድ ዩኒቨርሲቲ ውስጥ ለመማር በጣም ፍላጎት ካላችሁ፣ ጥሩ ውጤት ካላችሁ፣ ጥሩ ፐርፎርማንስ ካላችሁ እነዚህን ያያሉ ማለት ነው። እና ከምንም በላይ ግን ብዙ ጊዜ አሁን ዩኒቨርሲቲዎች ስዊድን ያሉ ዩኒቨርሲቲዎች የሚጠቀሙት አንዱ ስትራቴጂ ምንድነው? እኛ ጋር ስኮላርሺፕ ለማግኘት እኛ ጋር የእኛን ፕሮግራም እንደ ፈርስት ቾይስ አድርገህ 4 ፕሮግራም ነው ባለፈው እንደተነጋገርነው አፕላይ ማድረግ የሚቻለው ከአራቱ የመጀመሪያ አድርገው የመረጡ የተሻለ እድል አላቸው ማለት ነው። ይህንን ለማግኘት ምንድነው የሚያስፈልገው ካልን አንደኛው በጣም ስኮላርሺፕ ሞቲቬሽን ሌተር የሚባለው ማለት ነው። እና ምንድነው ለምሳሌ አካዳሚክ አቺቭመንታችሁ ምንድነው? ለምንድነው ዩኒቨርሲቲ የምታመለክቱት? ለምንድነው እናንተ ስትሮንግ ካንዲዴት የሆናችሁት? ይሄንን ፕሮግራም ለምንድነው መማር የፈለጋችሁ? ተምራችሁ ምን አቺቭ ማድረግ ትፈልጋላችሁ? ለሶሳይቲው ለኮሚኒቲው ምን ኮንትሪቢዩት ማድረግ ትፈልጋላችሁ? የእናንተ ይሄንን መማር ለሶሳይቲው ምን ይጠቅማል? ምንድነው የእናንተ ቫልዩ የሚለውን በደንብ የሚያሳይ ሞቲቬሽን ሌተር ማዘጋጀት አለባችሁ ማለት ነው። ይሄ ሌተር ከ600 ቃላት መብለጥ የለበትም። በጣም ስትሮንግሊ ከፕሮግራሙን አይታችሁ ፕሮግራሙ ምን ይፈልጋል የሚለው በደንብ አይታችሁ ብታቀርቡ የተሻለ ውጤት ይኖረዋል ብለን እናስባለን። ሴሌክሽን ፕሮሰሱ ይሄንን ይመስላል ማለት ነው። ሌላው እዚሁ ሉንድ ዩኒቨርሲቲ ውስጥ ያለው አንደኛው ስኮላርሺፕ ሌላኛው አፍሪካን ሪሰርች ዩኒቨርሲቲስ አሊያንስ የሚባለው አሮዋ። ይሄ ደግሞ ያው ኢትዮጵያ አዲስ አበባ ዩኒቨርሲቲ ነው አይገስ ከኢትዮጵያ ያለው አዲስ አበባ ዩኒቨርሲቲ ተማሪ የሆናችሁ ይሄንን ስኮላርሺፕ አፕላይ ብታደርጉ ከቱዊሽን ፊ ካገኛችሁ አዲሽናል ደግሞ ሊቪንግ ኤክስፔንስ ከቨር የሚያደርግ የማግኘት እድላችሁ ከፍ ይላል ማለት ነው። ይሄም ሉንድ ዩኒቨርሲቲ ውስጥ የሚጀምረው ይሄ አሮዋ ወይም አፍሪካን ሪሰርች ዩኒቨርሲቲ አሊያንስ የሚባለው የሚጀምረው early February ነው every year። እሱንም አፕላይ እንድታደርጉ ስቲል ይሄኛውንም ደግሞ ሉንድ ዩኒቨርሲቲውን እንደ መጀመሪያ የመረጣችሁ መሆን አለባችሁ ማለት ነው። አሮዋ ወይም አፍሪካን ሪሰርች ዩኒቨርሲቲ አሊያንስ የሚከቨር የሚያደርገው percentage of the tuition fee ማክሲመም እስከ 90% ነው ከቨር የሚያደርገው። የተወሰነውን እናንተ ከቨር እንድታደርጉ ኤክስፔክት ይደረጋል ማለት ነው። ይሄም አፕላይ የምታደርጉት ኦንላይን ነው። የስኮላርሺፕ አፕሊኬሽናችሁን ስትሞሉ አንድ በተለያየ በዩቲዩብ ላይ ሊሆን ይችላል፣ በተለያዩ ቻናሎች ወይም ቪሚዮ ላይ ሪከርድ አድርጋችሁ ያንን ሊንክ ማክሲመም 1 ሚኒት የሚሆን ስለራሳችሁ ወይም ደግሞ የሚገልጽ
ሞቲቬሽናል ቪዲዮ ስኮላርሺፕ ሞቲቬሽን ሬዲዮ ቪዲዮ አዘጋጅታችሁ ሊንኩን አታች ታደርጋላችሁ ማለት ነው አፕሊኬሽን ፎርሙን ስትሞሉ ይሄ የአርዋ የሚባለው ነው ማለት ነው መጀመሪያ እንግዲህ ግሎባል ዩኒቨርሲቲ ግሎባል ስኮላርሺፕ አለ አፍሪካን ሪሰርች ዩኒቨርሲቲ አሊያንስ አለ ይሄ ከሞስትሊ አዲስ አበባ ዩኒቨርሲቲ ተማሪዎች ነው ሪኮመንድ የሚደረገው ማለት ነው ሌላው ላይክ ስቴን ጆን ኬዮንሰን ሴንተር ፎር ኢንተርፕሪነርሺፕ የሚባል አለ ኢንግቫር ካምፕራድ ወይም ደግሞ አይኪያ የምታውቁት ከሆነ ብዙ ባለፈው ዲስከስ አድርገናል የነሱ ስኮላርሺፕ አለ ብዙ ጊዜ ያው እንትኑ ላይ አፕሊኬሽን ፎርሙ ፋኩልቲ ፎር ኢንጂነሪንግ ዌብሳይት ላይ እዚሁ ሎን ዩኒቨርሲቲ ታገኙታላችሁ ዘጄን ፋውንዴሽን ዌብሳይት አለ እነሱንም ቼክ አድርጓቸው ወይም ደግሞ ሲሞን ኤንድ ሚለር ኤልኤልፒ ወይም ጉድ ሎየርስ ወይም ጉድ ፒፕል ስኮላርሺፕ ይባላል ይሄ ደግሞ ሞር ኦፍ ለሎየሮች ስፔሲፊክ የወጣ ፕሮግራም ነው የስኮላርሺፕ ፕሮግራም ነው እነዚህም ሎየሮችን ለሎ ማስተርስ ወይም ፒኤችዲ የሚማሩትን ሰዎች ማስተርስ ወይም ፈርስት ዲግሪ የሚማሩትን ሰፖርት የሚያደርግ ነው ሲሞኔ ኤንድ ሚለር ኤልኤልፒ ጉድ ሎየርስ ወይም ጉድ ፒፕል ስኮላርሺፕ የሚባል ነው ይሄንንም አፕላይ እንድታደርጉ ሪኮመንድ እናደርጋለን ማለት ነው ሌላው እንግዲህ ሊንሾፒንግ ዩኒቨርሲቲ ነው ሊንሾፒንግ ዩኒቨርሲቲ ያው ተመሳሳይ ነው እንዳልኳቸው አብዛኞቹ እንትናቸው ተመሳሳይ ነው መጀመሪያ አድሚሽን ላይ አፕላይ ማድረግ አለባችሁ የሚያስፈልጉትን ዶክመንቶች ማስገባት አለባችሁ ሊንሾፒንግ ዩኒቨርሲቲ እንደመጀመሪያ ዩኒቨርሲቲ ፈርስት ራንክ አድርጋችሁ መምረጥ አለባችሁ ከዛ ለእንትን አድሚትድ ሆናችሁ መሆን አለባችሁ ማለት ነው እነዚህ አድሚትን ካገኛችሁ በኋላ እነሱ based on your GPA ማለት ነውና cumulative GPAችሁ ላይ ከ3.5 እስከ 4 ያላቸው ልጆችን ነው ሞር ሴሌክት የሚያደርጉት እነዚህ ልጆች ሴሌክት አድርገው የሚሰጡት የስኮላርሺፕ አይነት ነው ማለት ነው ሶ ማርች መጀመሪያ ወይም ደግሞ ማርች መጨረሻ አካባቢ ያሳውቃሉ ሶ ይሄ አንድ ሌላኛው እዚህ ያለ ስቱደንት ካሉ ዩኒቨርሲቲዎች ውስጥ አንዱ ሊንሾፒንግ ዩኒቨርሲቲ እነሱ እንትን ነው ማለት ነው ሌላው ኦሚዮ ዩኒቨርሲቲ ነው ኦሚዮ በጣም አካዳሚካሊ ታለንትድ የሆኑ ወይም ሃይ አቺቪንግ ስቱደንትስ ስለሆኑ ነው ስኮላርሺፕ የሚሰጠው ቱዊሽን ዌቨር ነው in the form of tuition waiver still ነው በአብዛኞቹ ዩኒቨርሲቲዎች እንደምታውቁት የፋይናንሻል ሰፖርት ወይም ሊቪንግ ኤክስፔንስን ከቨር አያደርጉምና እኔ ይሄንን ስኮላርሺፕ ማግኘት በጣም ትልቅ እድል ነው ብዬ ነው ማስበው ይሄንን አግኝታችሁ ለሊቪንግ ኤክስፔንስ ደግሞ የሚያስፈልገውን ደግሞ ከዛም ተብሎ መሯሯጥ ይሻላል ስለዚህ አድሚሽን አግኝቶ እነዚህን የቱዊሽን ፊ ስኮላርሺፕ ያገኘ ሰው ለሊቪንግ ኤክስፔንስ ከዛም ብሎ የተለያዩ ስኮላርሺፖች አሉ እነሱን ፈልጎ ከኢትዮጵያ ባንክ ስቴትመንትን በምንም አሳይቶ እድሉን መጠቀም ይችላል ሶ ይሄ ዩኒቨርሲቲ ምልክ እንትን ፎርም ያዘጋጁና ሬጂስተር ኢንተረስት ፎር ስኮላርሺፕ የሚል ፎርም ያወጣሉ እዛ ፎርም ላይ ትሞላላችሁ ማለት ነው እዛ ፎርም ላይ ሞልታችሁ ምንም እንደምትፈልጉ የምታሳዩበት ነው basically ይሄ ነው thank you for today